ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቤተሰቦች በዜሮ ሰብስክራይብ ስትሪም ያርድ ያገባብ ነው ማሳያችሁ። ውድ ተመልካቾቼ እዚህ ጋር ጎግል ክሮም ሊኖራችሁ ይገባል። ጎግል ክሮም ላይ ስትገቡ የሰርች ምልክት እዚህ አለ። ሰርች ምልክቷ ላይ ስትሪም ያርድ ብላችሁ ትጽፋላችሁ። እኔ ኦሬዲ ጽፌው ነበር ስለነበረኝ እናንተም እንደዚህ ተሉና ትጽፉና ስትሪም ያርዱን ይወጣላችኋል። ኦሬዲ እኔ ደጋግሜ ስለነካሁት የሚቆጥረው ሌላ ነው፣ ግን እናንተ እዚህ የመደመር ምልክቷ አለች። ይችን ላይቭ ስትሪም ምትል ይመጣላችኋል። ኢሜል ያስመርጣችኋል። እኔ በተደጋጋሚ ስለሞከርኩት በሌላ ዩቲዩብ በተለያየ በተዘጉብኝ ዩቲዩቦች ላይ እኔ 2 ዩቲዩብ ተዘግቶብኛልና ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ወደ ቻናሌ አዲስ ከሆናችሁ ልጆች ተቀላቀሉ። እዚህ ጋር እሱን ተጽፋላችሁ ሃሽታግ የፈለጋችሁትን። እኔ ለእናንተ ስል ሃይ ነው የጻፍኩትኝ ባጭሩ ለማሳየት። እዚህ ጋር ደግሞ በምንድን ነው የምፈልጉት ይላል። በሰፊው እንደዚህ ሰፋ ታረጉታላችሁ። ከታይ ዝቅ ብላችሁ ጋላሪ ላይ እንትን መምረጥ ከፈለጋችሁ ታምሌን ሰርታችሁ ባነር ያስተካከላችሁ ታምሌን ካለ ታምሌኑን ሰርታችሁ እንደዚህ ራይት ሰጡትና እዚህ 4 ማዕዘን ክሊክ ስታረጉ እዚህ ጋላሪ ላይ ይሰጣችኋል። እሱን ትነኩና ጋላሪ መርጣችሁ ታመጣላችሁ። እኔ ከጋላሪ የመረጥኩት ያስተካከልኩት ታምኔል ስለሌለኝ ዝም ብዬ ነው ላይቬን የሚገባው ማለት ነው። እና እዚህ ላይቬን ነካለሁኝ እገባለሁ። እንደምታዩት ይኸው እየመጣ ነው። ላይቭ ልገባ ነው። ሁላችሁም ኢሜል ወርጄ ማለት ነው። እዚህ ላይ ክሮም ትመጡና ጎግል ሰርች ላይ ትሄዱና ስትሪም ያርድ ትላላችሁ። እናገኘዋለን። አሁን እንትን ብዬ የወረድኩትን እናገኘዋለን። ስትሪም ያርድ ላይ እንሄድና አሁንም ይዋለ ስትሪም ያርድ ስለጻፍኩት አለ ሄደነ አይው ከታች ይታያችኋል። ርዕሱ ሃይ ነበረ ራቅ ብሎ ማለት ነው። ከዛ 3 ነጥብጣቧን ክሊክ ታረጉና ተነኩና እንደዚህ ያስመርጣችኋል። ተመልሳችሁ ላይቫችሁን ታገኙታላችሁና
አዲስ የከፈታችሁ ልጆች ዩቲዩብ ይሄን አፕሊኬሽን ፕላይ ስቶሪ ላይ ነው የምናገኘው። ይሄን አፕሊኬሽን ፕላይ ስቶሪ እናገኛለን። ዳውንሎድ አድርጉት። ይሄኛው ከፎቶ ከሚለው አጠገብ ላይ ያለው ማለት ነው። ይቺ የቪዲዮ መቁረጫ ነው። ሪከርድም ቀዳችሁ ምንም ቀዳችሁ ቪዲዮ የምትቆርጡባት አፕሊኬሽን ናት። ይሄን አፕሊኬሽን ከፕላይ ስቶሪ እናገኘዋለን። በቀጥታ እንደዚህ አይነት ይመጣልናል። እዚህ ጋር ይሄ ሰፊ ነው። ይችን ማጥፋት እንችላለን። እዚህ ጋር ኤክስ ምልክት ነክተን ዲሌት ማድረግ እንችላለን። እዚህ ላይ 3 ነጥብጣብ አለች ከላይ ማለት ነው። ከዚህ ዩቲዩብ ታምኔን የሚላል ዩቲዩብ ላይ የትኛው ስፔሊንግ መሰላችሁ? ካሜራ ስክሪን ፉል ዲጋ ፎቶ ኢሜጅ ሳይዝ የሚላል ፎቶ ሳይዝ ይለና እንደዚህ እናደርገዋለን። እዚህ ይሄን ያስመርጠናል። ፎቶ የዩቲዩብ ታምኔን ነው፣ ባነር ነው፣ ቻናል ነው ምናምን ይለናል። እኔ ታምኔን ነው የፈለግነው። እንደዚህ እንሰጠውና አሳነስ ነው። አሳነሰነ ከዚህ ጋር የቱ ጋር መሰላችሁ? እዚህ ጋር ኤ የምትል ከታች አለች። እሷን እንነካታለን። እዚህ ጋር የመጻፊያው ምልክት ይመጣልና ከዚህ ትልቅ የመጻፊያ ምልክት አለ። እሱን እንይዝና እዚህ ጋር ሰላም እንዴት አመሻችሁ የሚል ጻፍኩኝ። ከዛ ኦኬ እላለሁ እዚህ ጋር ማለት ነው። ኦኬ እለዋለሁ። ይሄ መጣልኝ። ሰላም እንዴት አመሻችሁ። ከዚህ ይሄን እንትን ለማለት ቀለም አሁን እንትን ይሄ ነጭ ነው እንደምታዩት። ይሄን ለመቀየር ከፈለግነ እቺ ምልክት ከታች አለችና እንደዚህ እናረጋለን። ለምሳሌ እቺ ምልክት ይችን ቢሰጠን ይችን ብናመጣት እንደዚህ ከዛ ይችን ኮፒ ሊንክ እናረጋታለን ከታች የቱ ጋር ይሄ ኮፒ ሊንክ አረግናት ላይ ማለት ነው። ይሄን እንደልተዋለን። ይሄኛው አለ አይደለ ላይ ማለት ነው። ቆይ ከለር እንስጠው፣ በከለር እናርገው። በመጀመሪያ እዚህ ጋር ከለር የሚላለ ከለር እንስጠውና ቀይ ከለር እናርገው። ስፔሊንጉን ለማተለቅ ስንፈልግ እዚህ ጋር ሳይዝ የሚላለ ይሄ እንደዚህ እናረጋዋለን። ትንሽ ጎላ እንዲል ማለት ነው። ከዛ ይችኛይቱን ክሊክ እናረግና እችንም እንደዚህ እናሰፋታለን። እችን ማለት ነው። ከፈለግን ማዞር እንችላለን። እንደዚህ ማዞር እንችላለን። ከፈለግንም እንደዚህ ማድረግ እንችላለን። ይሄ ነጭ የሆነውን ባክግራውንድም መቀየርም እንችላለን። ምንም የሚያግደን ነገር የለም። ይሄን እንሰራለን። ይሄ ነጭ የሆነውን እንዴት አድርገን ከለር እናምጣለት? ቀይ ሆነ አይደል? ርዕሱ ጠፋ። ይሄው ርዕሳችንን እንደዚህ እናረጋለን። እዚህ ጋር እዚህ እንመጣና እዚህ ያስመርጠናል ከለሮች። እነዚህ ክብ የሆኑ ሶስት ነገሮች የተያያዙ ክቦችን ከዚህ ጋር ይሄን ብናረግለት ይዞት ጠፋ። በመጀመሪያ ነበር የምናረገው። ያ በመጀመሪያ ነበር የምናረገው። ችግር የለውም እንጽፈዋለን። እንደገና ይሄን እንደልተነ ሰላም እንኳን ደህና መጣችሁ እንበል። ጻፍነን እንበል እዚህ ላይ ወይም ይችን የመደመር ምልክቷን እንነካለን። እዛ ይሄን ያ እንኳን ደህና መጣችሁ እንኳን
ኦኬ እንላለን። እንደ ቅድሙ ማረግ ከፈለግን የፈለግነውን ነገር ማድረግ እንችላለን። ኦሬዲ በዚህ ከለር ይሄን ኮፒ ሊንክ ማድረግ አለብን። እዚህ ጋር ኤን ነክተን ነው ኮፒ ሊንክ የምናደርገው። ይመጣልና ይሄን እንደልተዋለሁ ወደታች። ቆይችን ለማስፋት ነው ላይ ለማድረግ ስለሆነ ማለት ነው። ኦኬ እንኳን ደህና መጣችሁን። በከለር እንቀይራለን። እዚህ ጋር ከለር ያስመርጠናል። ኦሬዲ ይሄኛው ቀይ ስለሆነ በዚህ በወይነ ጠጅ ነው ዶቃ የሆነ ያለ አይደል ቦግ ያለ ነገር ማለት ነው። በሱ እናደርገዋለን። በዚህ ሳይዝ እንሰጠዋለን። እንደዚህ ወደዚህ ማሳለፊያ። ይሄን ደግሞ ስንፈልግ እንደዚህ የምናረግበት ነው፣ ግን አንፈልግም። ሳይዙን እንሰጠዋለን። እንደዚህ ትንሽ እንዳይጠፋብን ነው፣ ትንሽ ነው የምንሰጠው። በጥቁር ከለር እናድርገው፣ ችግር የለውም። ይሄን እንደዚህ እንደመቅ እናረጋለን። እንደዚህም ካረግነው እንችላለን። እንደዚህ በቃ ይሄን እንሰጣለን። እነዚህ ለኛ በጣም ጠቃሚ ናቸው። ኦሬዲ እኛ ስለማንጠቀማቸው ነው እንጂ በጣም ነው የሚጠቅሙት። በጣም እዚህ ከለር በጣም ብዙ ነገሮችን ይሰጠናል። ባክግራውንዱን ከፈለግን ነጭ እናረጋለን። እንደዚህ ግን ያንኛው እንትን ስለሆነ ነጭ ሳይሆን እንደዚህም ብንሰጠውም ችግር የለም። በዚህ ራሱ በራሱ ከለርም አለ፣ በዚህኛው ከለርም አለ፣ በአረንጓዴም አለ። ግን በዚህም ደግሞ ትንሽ ያምራል። በራሱ ከለርም ተመጣጣኝ ሆኖ በቢጫ ከለርም እንደፈለግን እንደዚህ አድርገን መስራት እንችላለን። እኔ በቃ ይበቃኛል ብዬ ባስብ በዚህ መልኩ ነው የማሰራውና እዚህ ጋር ይሄን ሴቭ ለማድረግ ስትፈልጉ ከፈለጋችሁ ጽሁፉን እንደዚህ አሁን እነዚህ ኤን ነክታችሁ የጻፍንባት ኤ አለች። እሷ እምቢ ካለን የጻፍነው ጽሁፍ ሴፍ አይለን ከሆነ ላይ የመደመሯን ምልክት ነክተን እስክሪብቶ ምልክቷን ነክተን መጻፍ እንችላለን። ይሄኛው ደግሞ ሁለት ዳብል እንደዚህ ለማድረግ ከፈለጋችሁ በነጭና በጥቁር እንደዚህ ድምቅ እንዲልላችሁ ከፈለጋችሁ በዚህ መልኩ ማድረግ ትችላላችሁ። ሴቭ ትሉታላችሁ። ይሄን ተናኩና ሁለተኛ እንደዚህ ማድረግ ማደብዘዝ ትችላላችሁ። ቦግ እንደዚህ ማድረግም ትችላላችሁ። ሴቭ የራይት ምልክቷን ትነካላችሁ። በዚህ መልኩ እዚህ ጋር የቀስት ምልክት ላይ ያለች እሷን ሴቭ ታረጋላችሁ። ይሄው ሴቭ የሚል ይመጣልናል እዚህ ጋር ማለት ነው። እሱን ሴቭ ታረጋላችሁ። ወደ ጋላሪ እናገኘዋለን። ይሄው ፎቶ ጋላሪ ውስጥ እናገኘዋለን እና በዚህ መልኩ የዩቲዩብ ታምኔላችሁን መስራት ትችላላችሁ። ከልብ አመሰግናለሁ።